ሰላም ቤተሰብ እንዴት ናችሁ? ይህ የክራውን ትሬድስ የዩቲዩብ ቻናል ሲሆን ስለ ፎሬክስ ትሬዲንግ ትምህርታዊ ቪዲዮዎችን የምታገኙበት ቻናል ነው። በዛሬ ቪዲዮ የማሳያችሁ ከ80% በላይ ዊን ሬት ያለው በጣም ቀላል የሆነ የአይሲቲ ፓወር ኦፍ 3 ወይም ፒኦ3 ስትራቴጂ ነው። ይህን ቪዲዮ ካያችሁ በኋላ ባክቴስት አድርጋችሁ ለፕሮፈርም አካውንት እና ለፐርሰናል አካውንታችሁ መጠቀም ትችላላችሁ። ቀጣይ ደግሞ በፎሬክስ ዙሪያ ቪዲዮ እንድሰራላችሁ የምትፈልጉትን ኮሜንት ላይ ያስቀምጡልኝ። ቪዲዮን ላይክ በማድረግ ሰብስክራይብ በማድረግ ጀምሩ። ዋት ኢዝ ፓወር ኦፍ 3 ኦር ፒኦ3? አኩሙሌሽን፣ ማኒፑሌሽን፣ ዲስትሪቢዩሽን ወይም ደግሞ ኤኤምዲ ማለት ነው። አኩሙሌሽን ማለት ፕራይስ ኦፕን ካደረገ በኋላ ኮንሶሊዴት የሚያደርግበት ፌዝ ላይ አኩሙሌሽን እንለዋለን። ማኒፑሌሽን ደግሞ ፕራይስ አኩሙሌሽን ካደረገ በኋላ ቀጣይ ማኒፑሌት ወይም ማኒፑሌሽን ፌዝ ይኖረናል። ማኒፑሌሽን አደረገ ማለት ነው። ከዛ ዲስትሪቢዩሽን፣ ይሄ በቡሊሽ ሲናሪዮ ጊዜ ነው። ቡሊሽ ካንድል ላይ ብለን እናስብና ለሴል ጊዜ ደግሞ ፕራይስ መጀመሪያ ምንድን ነው የሚያደርግ? ፕራይስ አኩሙሌሽን ያደርጋል ወይም ኮንሶሊዴሽን ወደ ጎን ሬንጅ ነው የሚሆነው ማለት ነው። ዘን ማኒፑሌሽን ከዛ ዲስትሪቢዩሽን ማለት ነው። ይሄ በቤሪሽ ሲናሪዮ ጊዜ ነው የሚሆነው። ይሄን ኮንሴፕት እንዴት ነው የምንጠቀመው? እያንዳንዱ ካንድል ሬንጅ አለው። ምን አለው? ሬንጅ። ያ ማለት ዴይሊ ካንድል ሊሆን ይችላል፣ ዊክሊ ሊሆን ይችላል፣ ወይም ደግሞ 4 አወር ካንድል ሊሆን ይችላል። ምን አላቸው? ሬንጅ አላቸው። እያንዳንዶቹ ካንድሎች ሬንጅ አላቸው። ለምሳሌ ዴይሊ ካንድል ብንወስድ ፕራይስ እዚህ ጋር ኦፕን ተደረገ። ከዛ ኮንሶሊዴሽን፣ ማኒፑሌሽን፣ ዲስትሪቢዩሽን፣ ክሎዝ፣ ኦፕን ሎው፣ ክሎዝ ሃይ ማለት ነው። OLCH እንለዋለን። ኦፕን ሎው፣ ክሎዝ ሃይ። በቤሪሽ ጊዜ ደግሞ ኦፕን ሃይ፣ ክሎዝ ሎው። ፕራይስ እዚህ ጋር ተከፈተ። አኩሙሌሽን፣ ማኒፑሌሽን፣ ዲስትሪቢዩሽን፣ ክሎዝ። ይሄ ዴይሊ ካንድል ላይ ነው ብለናል። ይሄንን እንዴት ነው የምንጠቀመው? ለዴይሊ ካንድል 50 ሚኒት ላይ እንሄድና ፕራይስ ተከፈተ፣ ከዛ አኩሙሌሽን፣ ከዛ ማኒፑሌሽን፣ ከዛ ሽፍት፣ ከዛ ሪትሬስ፣ ዲስትሪቢዩሽን፣ ከዛ ክሎዝ። ይሄ ለቡሊሽ ሲናሪዮ ማለት ነው። ምንድን ነው ያደረገው? 50 ሚኒት ላይ ኖርድና ፕራይስ ተከፈተ፣ አኩሙሌሽን ወይም ደግሞ ኮንሶሊዴት አደረገ። እዚህ ጋር ሴል ሳይድ ሊኩዊዲቲ ወሰደልን። ኤዥያ ሊሆን ይችላል፣ ኤዥያ ሎ ሊሆን ይችላል። የሆነ ፒዲአር ይኖራል እዚህ ጋር። እሱን ከወሰደልን በኋላ ሽፍት አደረገልን። ማርኬት ስትራክቸር ሽፍት አደረገ ማለት ነው። ከዛ ሪትሬስ ሲያደርግ ጠብቀን ኢንተር ወይም ደግሞ እንገባለን ማለት ነው ለባይ።
ምንድን ነው እዚህ ጋር ኦርደር ብሎክ ሊኖር ይችላል፣ ወይም ፌር ቫሊዩ ጋፕ ወይም ብሬከር ብሎክ። ከዛ ውጭ ደግሞ ፊቦናቺ ሪትሬስመንት ተጠቅመን ዲስካውንት ዞን ላይ ሲገባልን ለባይ እንገባዋለን ማለት ነው። ይኸው ዲስካውንት ዞን ላይ በቡልሽ ጊዜ ነው ይሄ። በቤሪሽ ጊዜ ደግሞ ምንድን ነው የሚፈጠረው? ፕራይስ እዚህ ጋር ይከፈታል። ከዛ አኩሙሌሽን ይኖራል፣ አኩሙሌሽን ፌዝ፣ ከዛ ማኒፑሌሽን፣ ከዛ ሽፍት፣ ሪትሬስ፣ ዲስትሪቢዩሽን፣ ክሎዝ። ፕራይስ እዚህ ጋር ምን አደረገ? ባይ ሳይድ ሊኩዊዲቲ ወሰደልን። ኢኳል ሃይ ሊሆን ይችላል፣ ኤዥያ ሃይ ኦር ዋቴቨር ባይ ሳይድ ሊኩዊዲቲ ወሰደልን። ዘን ሽፍት ማርኬት ስትራክቸር ሽፍት ተፈጠረ እዚህ ጋር። ከዛ ሪትሬስ አደረገ። ዲስካውንት ዞን ላይ ሲገባልን ፊቦናችን ዘረጋለን። ከዛ ሴል እንላለን ማለት ነው። ይሄ በቤሪሽ ጊዜ። ቀጥታ የዴሊ ካንድልን ፒዮስሪ ከሆነ የምንጠቀመው 50 ሚኒት ላይ ነው የምንወርደው። እንደዚህ አይነት ስትራክቸር የምንጠብቀው 50 ሚኒት ላይ ወርደን ነው። ኤዥያ ሃይ ከተወሰደ በኋላ ለንደን ላይ ሊሆን ይችላል ኦር ኒውዮርክ እንገባለን ማለት ነው። ይህን ደግሞ ቻርት ላይ ምን እንደሚመስል በደንብ እናያለን ማለት ነው።